ጤና ይስጥልኝ ቤተ እስራኤሎች እንደምሰነበታችሁ እንኳን በሰላም ቆርበን ለመግደፍ አበቃን የከርሞ ሰው ይበለን ሃይማኖታችን ይመልስልን እያልኩ ነው መጣው ወገኖች ቤተ እስራኤሎች እና አሁን ወደ እናንተም መጣው ብዙ ወጣቶች እንደምታውቁት እየወጡ ካህኖችን እየተሳደቡ የኛውን ያመጣነን ሃይማኖት በዓላቱን በስነ ስርዓቱ ሲፈጽሙታይ እናንተ የምታደርጉት ይሄ ታላኻ የለም ፈረንጆች ራባናት አልፈቀዱም እያሉ የሚሳደቡ ብዙ አሉ ቄሶችን የኛን ካህኖች የቤተ እስራኤልን ካህኖች እንደ ክርስቲያን ናቸው እያሉ የክርስቲያን ሃይማኖት ነው እያሉ የሚናገሩ የኛ ወጣቶች ይህ ሃይማኖት ያላሳደጋቸው ከዚህ ሃይማኖት ያልተወለዱ መስለው እንደዚህ ብለው ሲናገሩ በጣም ያሳዝናል እና ወገኖች በዚህ ምክንያት አንድ ትልቅ ሰውዬ እንዳጋጣሚ ሃይማኖቱን የሚወድ ሃይማኖቱን የሚጠብቅ ለሃይማኖቱ ላመጣና ሃይማኖት የሚቆረቆር እዚህ ያለው ሁሉ ያየ ለሚያለቅስ ትልቅ ሰው እንዳጋጣሚ እግዚአብሔር አገናኝቶይ ሀዛ ትልቅ ሰውዬ ጋራ ያነስልክ ሰውዬ እኔናየና አንተ አይደለ ከዛ የምትከራከረው ለሃይማኖቱ ብሎ ይለኛል አሁን አባት አለምለዋለሁ አሁን ያነ ትልቅ ሰውዬ በጣም ተገረመና ደመረቀኝ ሲመረቀኝ አሜን አሜን አልኩና ኋላ አባ አንዲት ነገር ልንገራ አልኩተይ ምንድነው አለ ድንግርግር ያለ ነገር አለ እናንተ ሽማግሌዎች አንተ ለሃይማኖቱ ተከራከርክ ብለህ መረቀኝ አንድ ሽማግሌ ግና አንተ ነህ በካህኖች ተዳርክ ከሸራ አድርገህ መንግስት የእስራኤል መንግስት ትዳሬን ይወቅል ይያልክ ምትከራከር ብለኛ ላይ አው ብዬ ብለው አንተ እንደው መንግስት አንተ ሊቀበልህ መስሎ ነው ብሎ ሳቀብኝ አልኩተይ እና ስቆ ለምን ነው አባ እንዲ ብለ መስቅ ብዬ ብለው አንተ ሞኝ ነህ እንግዲህ እኛ ፈረንጆችን ብለን አደ መጣነ ብሎ ነገረኝ አልኩተይ አሁን ደግሞ አንተ ደግሞ እንደዛ ሰውዬ የምትለይ መስሎይ አሁን ግና አንተ ግና መረከኝ አልኩተይ አይ አባት አለም አለ ያን ትልቁ ሰውዬ እኔና አባት አለም አለ ትልቁ አባት አለም አለ አይ እኮ ነው ችግራችን ስለዚህ እኮ ነው እኛ ወተን ማንከራከር አጥፊዎች እኛ በእኛው እኮ ነው የምናጠፋው ሃይማኖቱን ያጠፋ ነው እኛ እኮ ነን ያው ብዙዎች ናቸው ትላልቆች ልጆቻቸው ባላኻው ሲሄዱ ዝም ብለው ያያዩአቸው እና ልጆቻቸው ወጥተው ሲሰድዋቸው እነሱ አይደሉም አጥፊዎች አባት እናታቸው ትላልቆች ሰዎች ያመጣነን ሃይማኖት የነበረውን የወረሰነውን የማያውቁ መስለው ፈረንጅ ብለን ነው የመጣነ ብለው ፈረንጅን እንዳምልኮ አድርገው አይተው ፈረንጅን ታምላክ የበለጠ አድርገው ተቀብለው ፈረንጅ የሚላቸውን ሁሉ እየፈጸሙ ልጆቻቸው ገደል ሲገቡ ያጁ እኛንም እናንተን ወጣቶች የምትከራከሩትን ሁሉ የሚሳደቡ የሚረግሙ እነዚህ ትላልቆች ናቸው አጥፊዎች ለነገረኝ እና ወገኖች እግዚአብሔር ተዘንድሮ ለከርሞ ለሃይማኖታችን ተመልሰን በእውነቱ እኛንን የምንጠፋ ሃይማኖትን ስንተው እኛንን የምንጠፋ እና ያነ ሽማግሌ አንድ ነገር ያለኝ አንተ ግና ልጅ የምታደርገው ስራ ወጣቱ ገደል የገባው እንዲገባው እንዲጠነክር ሃይማኖታችን የሚለው እንዲጠነክር ያበረታታህ ነው እንጂ አንተ አይደለም የምትመልሰው የሚመልሰው እግዚአብሔር አምላክ ነው ሃይማኖትም የሚመልሰው አምላክ ነው አንተ አይደለህም ቢሰድቡህ ቢረግሙህ ዝም ብለህ ስማቸው ምንም ጨርቃ ይቀድም ስድብ ብሎ ነው የመከረኝና ወገኖች እግዚአብሔር ልቦና ይስጠና የምንመለስበት ልብ ይስጠና አምላካችን በበዛው ምሕረቱ ይቅር ይበለና ወንድሞቻችን ወገኖቻችን ሽማግሌዎችን አላኻው ፈረንጅ ብለው ይያለን የሚሉትን ደግሞ ልቦና ይስጣቸው እነሱን አራገምም በእነሱ ክፉ አልናገርም እንደነሱ አይደለሁም እነሱ ነው የሚሳደቡ የሚራገሙ እኔ አይደለሁም አጓን ይመለሱ እያልኩ ምጸልይ ሁሉ ጊዜ እና ወገኖች ሰላም መልካም የነጻነት አመት በዓል እንኳን በሰላም ቆርበን ለመግደፍ አበቃነ ከርሞ ደግሞ የበለጠው ሆኖ ሃይማኖታችን ሁሉን መልሰን በካህኖች እየተመራነ ትልቁ ተትንሹ ሁሉ በሃይማኖታችን ተመልሰው ምንሄድ ያድርገና እና ወገኖች ሞርደስ የወጣ
በእነዚህ ሽማግሌዎች ሃይማኖቱን ፈረንጅ ብለን ነው የመጣነ እያሉ ስለበሚሉት በእነሱ ምክንያት ነው ሞርደስ የወጣ አራባኒም ኢትዮጵያም አላኻውን ይዘው የሚሄዱት ወንድሞቻችን ወጣቶች ደግሞ የበረቱ በእነዚህ ሽማግሌዎች ነው ፈረንጅ ብለን ነው የመጣነ እያሉ በሚሉት ነው እና ያጠፋ ትላልቁ ሰው ሃይማኖቱን የሚያውቀው ይሄ ነው ገደል ሲገባ ወጣቱ ዝም ብሎ የሚያየው እና አምላካችን ልቦና ይስጣን ላላችሁ እኔ ልጃችሁ ወንድማችሁ ጠጋ አምላክ ይዛው ነኝ ሰላም